ሰላም ሰላም ውድ የሀገሬ ልጆች የማዳም ቅመሞች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ እና ዛሬ ምንድን ነው ልነግራችሁ የፈለግኩት ወደዚህ ቻናል በቅድሚያ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱኝ በትህትና ጠይቃችኋለሁ። እና ደግሞ ዛሬ ምንድን ነው ለእናንተ ይጠቅማል እናንተ ያስፈልጋል ብዬ አስቤ ያመጣሁት ነገር ምንድን ነው? የማዳም ቅመሞች እዚህ ሀገር ላይ ስደት ላይ ስንኖር በጣም ብዙ ውጣ ውረዶችን እናሳልፋለን። እንቅልፍ ማጣት አለ፣ የቤተሰብ ናፍቆት አለ እና ደግሞ አሁንም ልጆች ያላችሁ እንደኔ እኔ ለምሳሌ ልጅ አለኝ፣ ልጆች አሉኝ፣ ሁለት ልጆች የሁለት ልጆች እናት ነኝ እና ልጆች ትታችሁ የመጣችሁ የልጅ ናፍቆት አለ፣ ብቻ ብዙ ነገሮች አሉ እና ይህን ሁሉ ተቋቁመን ነው እዚህ ሀገር ላይ የምንሰራው ማለት ነው። እና በዛ ላይ ደግሞ እዚህም የሚያጋጥመን ብዙ ቻሌንጆች አሉ። እሱን ሁሉ ተቋቁመን ነገ ላይ ተስፋ አለን፣ ነገ ላይ ደግሞ ሀገራችን ገብተን የራሳችን ነገር ይኖረናል ብለን ነው እዚህ ሀገር ስንመጣ የምንመጣው ማለት ነው። እና በተስፋ ነው ሁሉንም ነገር ስናስብና እቅዳችንን ፕላናችንን ስናስቀምጥ በትክክል ለግባችን ደግሞ ግዴታ ነገ በተስፋ ላይ ታምነን ዛሬ ላይ ደግሞ ጠንክረን ሰርተን ለመለወጥ ማሰብ አለብን ማለት ነው። እና አሁን ምንድነው ልላችሁ የፈለኩት ገንዘብ ስትልኩ ቤተሰብ ላይ ትልካላችሁ። ከዛ በኋላ በአንዳንድ ቤተሰብ ደግሞ ትካዳላችሁ እና ያ ነገር እንዳይሆን የራሳችሁ አዲሶች በተለይ ወደዚህ ስትመጡ የራሳችሁን አካውንት ከፍታችሁ እንድትመጡ የራሳችሁን አካውንት። ከዛ በኋላ እዚህ ከመጣችሁ በኋላ የተወሰነ ገንዘብ ለቤተሰብ ትልካላችሁ። የተወሰነ ገንዘብ ያውም በየወሩ ሳይሆን ለቤተሰብ ራሱ ስትልኩ ማለት ነው። በየወሩ ሳይሆን በቃ የተወሰነ ገንዘብ። አው ትናንት እነሱ በብዙ ውጣ ውረዶች ውስጥ አልፈው እኛን አሳድገውናል። ዛሬ ላይ እነሱ መርዳት ግዴታችን ነው እኛም ማለት ነው። ስለዚህ ግን ደግሞ ያለንን ነገር ሁሉ ለነሱ እናደርጋለን ማለት አይደለም። ምክንያቱም እኛም ዛሬ ነገ ላይ የራሳችን ህይወት ይኖረናል። ስለዚህ ምንድነው ማድረግ ያለባችሁ መሰላችሁ? ገንዘብ ራሳችሁ አካውንት ላይ አስቀምጡ። ለእህት፣ ለወንድም፣ ለአክስት ለምን እያላችሁ አትላኩ። በቃ ለእናትና ለአባት ከላካችሁ ይበቃል፣ በቂ ነው። እህት ወንድም እነሱ እናንተ ጥራችሁ ግራችሁ እንደምታገኙት እነሱም ሰርተው ጥረው ግረው መለወጥም ሆነ ማግኘት ይችላሉ። ስለዚህ በእያንዳንዱ ነገር ውስጥ ገንዘብ ስትሰሩ አሁን ለምሳሌ አንዳንድ የማዳም ቅመሞች ልክ ከእናታቸው ቤት እንደወጡ ቀጥታ እዚህ ይመጣሉ። እዚህ ሲመጡ በቃ ገንዘብ ምንም አይመስላቸው እውነቱን ለመናገር ማለት ነው። ምክንያቱም አግኝተውት ወይም ደግሞ የሆነ አግኝተውት ስለማያውቁ ማለት እንዴት ነው የገንዘብን ጥቅም አያውቁትም ብዙዎች። ለዚህ ነው ለአክስት፣ ለአጎት፣ ለእህት፣ ለወንድም እያሉ እየላኩ ነገ ላይ ደግሞ ባዶ ላይ ሆነው ከእንደገና ወደ ሀገር ሲገቡ ደግሞ ከእንደገና ደግሞ ተመልሰው እዚህ ይመጣሉ። 10 ዓመት ከዛ በላይ ይቆያሉ እና 8 ዓመት ምናምን ይሄ እድሜ መጨረስ ነው። በእውነት ነው የምላችሁ። ስለዚህ እኛ ለራሳችን ማወቅ አለብን። አሁን ለምሳሌ ልጃችሁን ባላችሁ ላይ ትታችሁ የመጣችሁ እኔው ለምሳሌ ባለቤቴ ጋር ነው ያለችው ልጄ ማለት ነው። አንደኛው ልጄ ባለቤቴ ጋር ነች። አንደኛው ልጄ ደግሞ የባለቤቴ ቤተሰብ ጋር ነው፣ አያቶቹ ጋር ነው ያለው እና ምንድነው በጣም ብዙ ነገር አሳልፌያለሁ እኔ። እሱን ሌላ ጊዜ እነግራችኋለሁ እና ያስተምራችኋለሁ፣ ትማሩበታላችሁ ብዬ ተስፋ አደርጋለሁ። እና ይሄ ምንድነው ገንዘብ
ከዚህ ለባለቤታችሁ ገንዘብ አትላኩ። ስትልኩ ለልጃችሁ የሚሆነውን ብቻ ላኩ። ከዛ በቀር እሱ ይስራ፣ መስራት አለበት። ለምን ወንድ ልጅ መስራት አለበት። እንደውም እኮ እኛ እዚህ መተን እነሱን ማስተዳደር እዚህ የምንመጣበት ምክንያት ያገባን ሰዎች ማለት ነው፣ ባለትዳር የሆኑ ሰዎች እዚህ የመጣንበት ምክንያት እነሱ የምንፈልገውን ሳያረጉልን ሲቀሩ ብቻ ነው እዚህ የምንመጣው። አዎ ይሄ የምሬን ነው የምላችሁ። እና እሱ ሰርቶ ለልጁ የሚያስፈልገውን ነገር ማድረግ አለበት። ምክንያቱም ልጁ ስለሆነች እዚህ ጋር እናት ብቻ እዳ የለባትም። ይሄ ልጅ ማለት የሁለት ሰው ድምር ውጤት ነው። ስለዚህ ምንድነው ልላችሁ የፈለግኩት የተወሰነ ገንዘብ ለልጃችሁ ታደርጋላችሁ። ከዛ በኋላ ግን ነገ ላይ የእሱን እጅ እንዳትጠብቁ ማለት ነው። ነገ ላይ ያላችሁን ገንዘብ ሁሉ ሰጣችሁ። ከዛ በኋላ ደግሞ ወይ እሱ ሊያጠፋው ይችላል። የማያጠፋም አለ፣ እግዚአብሔር የባረከው የማያጠፋም አለ፣ ደግሞ የሚያጠፋም አለ፣ የሚጠጣበትም አለ፣ የተለያየ ነገሮችንም የሚያደርግበት አለ። እና ምን አገባው እሱ ታዲያ? ገንዘብ ከተሰጠው ለምን ይሰራል? ቁጭ ብሎ እንደ ፈረንጅ ከብት እዛ ቁጭ ብሎ አንቺን እዚህ ላኪ እያለ ያልብሻል። ከዛ በኋላ ደግሞ ነገ ስትሄጂ ገንዘብ የለም፣ አለቀ። ስለዚህ እያንዳንዱ የምታደርጉትን ነገሮች ጥንቃቄ ማድረግ አለባችሁ። ገንዘብ ስትልኩ የራሳችሁ አካውንት ላይ አስቀምጡ። ነገ ላይ የራሳችሁን ህይወት መኖር አለባችሁ። ሴት ልጅ እስከ መቼ በወንድ እጅ ስር በወንድ ጣሪያ ስር እንዴት እስከ መቼ ትኖራለች? የእሱን ኪስ፣ የእሱን እጅ፣ የእሱን ፊት እያያችሁ እስከ መቼ ትኖራላችሁ? እስከ መቼስ እንኖራለን? ስለዚህ ነገ ላይ የራሳችን ህይወት እንዲኖረን ዛሬ ላይ መስራት አለብን። የራሳችሁን አካውንት ከፍታችሁ ገንዘባችሁን አጠራቅሙ። ነገ ላይ ደግሞ ወደ ሀገራችሁ ስትገቡ የምትፈልጉትን ስራ መስራት ትችላላችሁ። እሱን ደግሞ ምን መስራት እንዳለባችሁ እኔ ልነግራችሁ እችላለሁ፣ ችግር የለውም። ምክንያቱም ብዙ ስራዎችን ሰርቻለሁ እኔ ከዚህ በፊት በጣም ብዙ ማለት ነው። እስከ ኮንትሮባንድ ድረስ ሰርቻለሁ። እዚህ የመጣሁበትን ምክንያት ነግራቸዋለሁ። እና እኛ የማዳም ቅመም ራሳችንን ማወቅ አለብን። እኛ ምንድን ነው የምንፈልገው፣ ፓሽናችን ምንድን ነው የሚለውን ነገር ራሳችንን ፍላጎት ማስቀደም አለብን። በየትኛውም ነገር ላይ ራሳችሁን አስቀድሙ። በቃ ራሳችሁን ውደዱ። በእውነት የምሬ ነው የምላችሁ፣ ራሳችሁን ውደዱ። ራሳችሁን ስትወዱ ነገ ሌላ ሰው ትወዳላችሁ እና ሌላ ሰውም ትረዳላችሁ። ሰው ለራሱ ሳይሆን እንዴት ሌላ ሰው ይረዳል? ስለዚህ እዚህ ጋር እኛ የእርዳታ ድርጅት ወይም ደግሞ ኤንጂኦ አይደለንም። ይሄንን አምጡ ያንን አምጡ የማዳም ቅመሞች ምናምን ኢትዮጵያ ቁጭ ብለው ችግር ነው ምናምን ተቸገረ ምናምን እንደዚህ አይነት ነገር የምሬ ነው የምላችሁ እንዳትሰሙ። ስራችሁንና ስራችሁን ብቻ በአግባቡ ስሩ። ገንዘባችሁን ያዙ፣ አጠራቅሙ። ከዛ በኋላ ደግሞ ወደ ሀገራችሁ ስትገቡ የራሳችሁን ነገር መስራት ትችላላችሁ። የሰው ልጅ ከትንሽ ነገር ተነስቶ ትልቅ ደረጃ መድረስ ይችላል። እኔ ዛሬ ላይ እዚህ የመጣሁት ገንዘብ ካፒታል ስለሌለኝ ነው እንጂ ቢኖረኝ ኖሮ አልመጣም። የምሬ ነው የምላችሁ፣ እግዚአብሔርን አልመጣም። እዛው ሰርቼ መለወጥ እችላለሁ። ምን መስራት እንዳለባችሁ እያንዳንዱን ኮሜንት ላይ የምትፈልጉትን ነገር ንገሩኝ። ከዛ በኋላ ደግሞ አይዲያውን ደግሞ ሀሳቡን ከሌላችሁ እኔ ራሴ እነግራችኋለሁ ምን መስራት እንዳለባችሁ ማለት ነው። ከዛ በኋላ ደግሞ መስራት የምትፈልጉትን ነገር መስራት ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚ ነገር ነው። እንመካከራለን፣ እንማማራለን እርስ በርሳችን። ከኔም ደግሞ በጣም ብዙ የምትማሩት ነገር አለ። በማውቀው ልክ አስረዳችኋለሁ፣ እነግራችኋለሁ። አብረን እንማማራለን፣ እንጫወታለን። ሰላም ሁኑልኝ። እግዚአብሔር አምላክ ይጠብቃችሁ።